David ተፈታ ታራ እመቤቴ ደስ አለሽ ሊነፋሽ ነው ሲኖሩ በዚህ ዓለም ሕይወት አትደገም እድሜ አንዴ ነውና እስካለ በልዘና ሰላም ፋሚሊያን እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ ማልገባበት ጉድጓድ የለም። ዛሬም እናንተ ዘና ፈታ ያደርጋል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤ መጥቻለሁ። ሁልጊዜ እንደምላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ እቀበላለሁ፣ ጻፉልኝ። ቪዲዮውን እስከመጨረሻው መመልከታችሁን እንዳትረሱ። ወደ ቪዲዮ አጅሪት ዘንድሮ ምትስቅ ላይ ቆመሻል። ምትስ ወንድ ከመቀፈል አይሻልም? ወሬ ታበዣለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጪ። እዛ ላይ ያለውን እሺ። ሄሎ ወይ ማሪ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ። ዋት ሁሌ በምትልክልኝ አካውንት ዴላ የዘይቱ ዋጋ ውሸቷን ነው 1499 ብር አትመናት። ወመን ሲጀመር ኤክሷ የቀድሞ ኤክሷ ባል ሚስት ናት እሷ። እንዴት መፍቱ እኮ ነው አይደል? ምንድነው ምን አድርገ ነው የምትይው? 10 ሺህ ብር አለችው ወዶ ነው የገባው። አያገባሽም እንዲመለስ ነው አዋጣሽ። ስራ ከጓደኛ ጋር ስታስብ ስራ ያለ ምንም ብር ይኸውልህ፣ አንተ ከቤት ጀበና እኔ ከቤት ረከቡት እናመጣለን። 5 ሲኒ እናመጣና ማለት ነው። አንተ ተቆላዋለህ፣ እኔ አፍይተ መሸጥ። ይኸውልህ እኔ በዚህ ሐሳብ አልስማማ። እኔ መቁላት አልወድም። ቡናው ቁላት በለኝ፣ እኔ ያስተናግዳለሁ። ባባ አንተ ቁላው በቃ ቁላት በለኝ። እኔ ቤተሰብ ችግር ነው። ቡና እኔ አልቆላም። አንተ ቁላውና እኔ አፈላዋለሁ። ምንድን ነው ቡናውን ቁላው የምትለኝ? በቃ እኔ አስተናግዳለሁ። አንተ ቁላው እኔ አስተናግዳለሁ። አንተ ቁላው ያልኳል። አንተ ቁላው በእና ምንድነው አንተ ብትቆላው ችግር አለ? ማን ይፈጫዋል? ከቆሎቱ በኋላ እኔ ይፈጫዋለሁ። ብቻ እሱ ይፈጫዋል። አንተ ቁላው አንድ ቀን አንተ ቁላው አንድ ቀን ይልቁላ። ኩርኩ ጓደኛ ጋር ስራ ስታስብ ምንም በቃ ትንሹም ትልቁም ነገር ምክንያት ይሆናል። ይሄ መጣ ሰበብ ነው ሲጀመር እንጂ ሁለታችሁ የሚቆሉት ምን ችግር አለው? አንዳንድ ቀን ተቆላሉ። ጡዘት ይኸው በእናቴ ብቻውን እኮ የሚኖርበት ቤት ነው የሚያንኳኳው። ጦዞ እኮ ነው። የለህም ልበለው እንዴ? አዎ በለው እስኪ። የለህም። እሺ ሁለቱም ጦዞ መሆን አለበት። የለህም እሺ ገባው። እሺ ብሎ አንተ ራሱ የለህም ማለት ምን ማለት ነው? ነው ሲጦዝ ጎን ነበርሽ ማለት ነው እንጂ ፋሪሶ ከባድ ሰው ኧረ ሴቶች ተው። ሴቶች ምንድነው ምን አድርጉ ነው የምትሉን? ሶሻል ሚዲያ እና እቤኩ ኧረ ላሽ አሁን እናንተ እኮ እየታያችሁ ነው። ቲክቶክ ራሱ ካልዘጋው ምናምን ነገር የሚለው አሁን እንደዚህ አይነት እንጀራ ባልሽ መቼም ቲክቶክ ስክሮል እያደረግሽ ነው እንደዚህ አይደል? አራድቡ እንደዚህ አይደረግም። ሴቶች ምንድነው ወግ ነው እኮ የወጣ ነው በሬድ እንሂድን ድሮጭ ነው ምን የሰው ቢሾፍ ባታ የሰው ቢሾፍቱ ባታራ አንዳንድ ሰዎች አሉ ወግ እንውጣ ብለው ቀስ ብሎ መራመድ ተናዘናለች እንደ ወግ የነኩ ከቤት ጎትታ አስወጣሽ እኮ እሷ ናት። አስተካክሉ። እንደዚህ አይነት ሰዎች ወክ ነው በቃ እኩል እግራችሁን እኩል እየጣላችሁ ነው ቤት ያለባችሁ። እንደዚህ አይነት ወክ የለም።
ኧረ ደስ አለሽ ሊነፋሽ ነው አረላሽ ምንም አንልም ሊነፋሽ ነው ነው ብራዘ አዝላት ሜካፕ ይሄን ቆንጆ በቀይ ባከው ሰው ኮላገኘው ሜካፕ ነው ቆስለከከብሽ አንቺ ምንድነው አንተ ነው እንጂ ሪብስማ እንደዚህ የምትቸመጁት ሜካፕ ላይ ስትቀቡ አረላሽ እንደዚህ ነው ቼክ የምናደርገው ከሆነ በኋላ ደፋ እናደርግና ወልወል ከዛ በኋላ ወንድና ሴታችን ሴት ሆናችሁ ተረጋግጦ ነው እንጂ በዚሁ ከቀጠለ በጣም አስጊ ደረጃ ይመስለኛል ሪላሽ አረ በስመ አብ ተመጣጣኝ ጃት አረ ላሽ እንደው ደስ ብትለው ግን አውቃበታለች ሁላ የለም እንትኑ በቃ ስታይሉ ምናምን በቃ ችላበታለች ህመች ወገን መጣላ የአብርሃም በግ የሚባለው ለምንድን ነው? ቶሎ ስለሌለ ነው። ዓለም ላይ በጣም የምትወደው እንስሳ ምንድን ነው? አባዬ ሎተሪ ቢደርስ ምን ታደርግበታለህ? እጫወትበታለሁ። ጨረቃ ቀን ብትወጣ ምን የሚሆን ይመስላል? ጨለማ። ዓለም እንደምትጠፋ ታውቃለህ? አረ ሕፃን ልጅ መልስ ስማሽ የአብርሃም በግ የሚባለው ለምንድን ነው? ዶሮ ስለሌለው አንድ ህጻናቶች አልተቻሉ። ቶንኮሱ ድሮ ቆንጆ ነበርካ ነገሮች አደበቁኝ። ኧረ ታስታውቃለህ ራሱ እንትን ነው ትንሽ ራሴን መደበቅ እፈልጋለሁ ውበቴ እንዳታወቅ። ኧረ ከዛ ብዙ ሰው ለትዳር ጠየቀኝ። ብዙ ሰው እሺ አንድ ቀን ስንቆጥር ወደ ብዙ ናቸው። ከዛ ይሄ ልጅ አሉ ይሄ ልጅ ሞዴል ነው አሉ። ኧረ እውነት ከዛ በቲቪ ቀረጹ። እሺ ሲቀርጡኝ በቃ በየሀገሩ ሰው በኔ ምክንያት አበደ። ኧረ አበዱ በአንተ ቆንጆና ምክንያት አማለልካች። እኔ የለበስኩት ልብስ ከኔ ብታዩ በቃ ተዩ ሰው በቃ እኔ የለበስኩትን ልብስ መርጦ እንደኔ ደግሞ ከነሱ አምሪ ምን ታደርገዋለህ? በቃ ይሄ ፀጉሬ ራሱ እንደዚህ እኔ የገዛው ጫማ ራሱ በቃ እኔ እንደገዛው በውድ መሸጥ ጀምራሉ ሱቆች ላይ። አንተ ከገዛክ በኋላ ምዛኑ ወይ ከቁንጅና ከተነሳ ማለት ነው። እና እንትን ነው በቃ ታስታውቃለህ። ግን እንዲህ ቆንጆ እንደሆነ ያስታውቃል። ቶንኮሱ በጣም ድሮም ቆንጆ ነው። አሁን አንቺ ቤት ገብቶ ነው ለምን እንደማይቀየር ነው የሚያገባኝ። ቀይር። አሁን እንደው የተስማሙ ይመስለኛል ከአከራዋ ጋር ያው ቤትም ያስገባችሁ ምናምን ነው ቡና ምናምን ትጋብዘዋለች። ይስማሙ ብቻ። ሶስታችንም የአንድ ስለላ ድርጅት ኤጀንቶች ነን። ጥምረታችን ጥንካሬያችን ማየና አባዬ ምክንያት የትኛው ሚሽን ሳይሳካ ቀርቶ አያውቅም። ይሁንና አብዛኛውን ጊዜ የምንቸገርበት አንድ ችግር አለ። መኪናው ተገኝቷል። ሄዳችሁ መኪናውን ክፈቱት፣ እኔ ሽፋን ሰጣችኋለሁ። ሚሽን ይሄ ነው አይደል? መኪናው በቃ ክፈቱት እንጂ አባዬ አንተ ክፈቱት እንጂ ምንድን ነው ጊዜ ለለም ቶሎ ክፈቱት እንጂ እኮ አባዬ ቢከፈት ይሻላል። የመራችሁ ነው በዛ
ገምቼ ነበር እነሱ ገና ልጆቹን ሳጅ ወይ ጭራሽ ሞስሜ ሽራስ የሆነ ምሽል ላይ እናንተ አባያን ተቅደም መቅደም ነው እናንተ ራሱ መረሸን አታስፈልጉም ማለት ለምንም አይነት ሚሽን እናንተ በቃ ተሰረዛላችሁ። አይፎን ተጠቃሚዎች ግን ጆጆ ገሱ አቱም አይፎን እንጂ እኮ ቡጋቲ ያልያዛችሁ ማለት ነው። በቃ ወይ ፎቶአችንን ላኩልን ወይ ፎቶ እንነሳበት እንደውም ማለት ነው ልባም ከውስጡ ልባም ሰው ማለት ነው ኢንፊኒክስ ነው የሚይዘው ሳምሰንግ ነው የሚይዘው ቴክኖ ነው የሚይዘው ኢንፊኒክስ ነው የሚይዘው ይህ ማለት እኔ ከልባሞቹ ነኝ እናንተስ ከምንድን ናችሁ we are with you ኢንፊኒክስ ወጥቶኝ ነው ምን እናለ እንደዚህ በጣም በቃ ጆጆ በጣም አይፎን የያዘ ሰው አማሮት ነው ያወራው። ምን ትላላችሁ እስቲ እናንተ ተመልካቾች ምን ይመስላችኋል? አሁን እንደዚህ አይነት ነገር አሁን አይፎን ይዛችሁ ትገላለጡበት ሰዎች ምናምን ሶስቷን ካሜራ እንደዚህ ለማሳየት ይሆናል። አሁንማ ቴክኖም በእናንተ እንትን ምናምን ዲዛይን ያደረገው ብዙ ስልኮች አለኛም ይዘን ኢንፊኒክሳችንንም ቢሆን እንትን እንላጣለን እንጂ በቃ አድቡ አላችሁ በቃ አይፎን ምን እናርጋችሁ? ሲጀመር ልባም ሰው አንድሮይድ ያዘ ሰው ሳምሰንግ በቃ ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ አረ የበናትሽ አስቸኳይ ነገር ግዴታ ስለሆነ ነው። ምን ማድረግ አለብሽ? ስንት ነው ካርድ? 10,000 ብር። ተማታ ወይ ምንድነው? ታሰደለ ያ ድኛለሁ። ትክክለኛ በቃ ጠቅ ቢኖርበትም ትክክለኛ በቃ 10,000 ብር ከዛ ሲታከምስ ነው። አሁን እኮ ችግሩ ደም ሲሰጥ ምናምን ሰገራ ሲሰጥ ስንብር ነው ዳነ ሲጀመር ቆንጆ ይመስለኛል። አሁን እንደዚህ በግልጽ ብትናገሩ ሲጀመር ታማሚው አንድ ላይ ሄዶ ካርድ ቦታ ቢቆም እንደዚህ በቃ እንዳበቃ ልክ ይጠራል ይነቃል። ሞክሯት እስቲ። ሴት ለሚያበዛው ፍሬንድ ላክለት ወይ እንዴት ነሽ? ሰላም ነው? እንዴት ነሽ? ጠፋኩ። ሰላም ነው? የኔ ፍቅር ሄይ እንዴት ነሽ? ሰላም ነው? ጠፋኩ። ዛሬ ብታመጣ እሺ በኋላ እንገናኛለን። ራስ ቤት ነው ከምን ብለሽ ምን አይነት ነገር የሰራ መስሎ ነው? 4-5 ሲሰላም መላለስክ ትልቅ ነገር መሰለ አይደል? እህት የለ ለእህት አታስብ። በጣም ያንተ ግፍ እሷ ላይ እንዳይደርስ ነው የምፈራው። በቃ አሁን ባንተ ቤት 3 ሴት ምናምን መጥቶ ሰላም አለ ከኔ ፊት ላጡ ታስባቸው ምናምን እኛ ብንፈልግ እንዳንተ ማረቃቅቶ ነው አይደል? ደግሞ ቢያቅተንስ የሰው ሞራል የሚባል ነገር አለ። አትጨነቅ። እነሱም የሚፈልጉት እንዳንተ አይነት ክስክስ ነው የሚፈልጉት። አሁን ያንተ እንትን ከምን አንፃር ነው ሰደው ያንተን አስተያየት መባለግ ስለማትፈልግ ነው ወይስ ስለማያሳካል ነው? በከምን እንሰደው? እንደዚህ አይነት ሰዎች ያው አድበው እህት ይኖራቸዋል ምናምን ከዝን ይኖራቸዋል ምናምን ነገር። ስለዚህ በተሻላችሁ አቅም በቃ ታቀቡ ለማለት ያክል ነው። የመንጎች ተጠቀሙ፣ ይስተካከል። ኢትዮጵያን ዛሬ አንድ ጥያቄ አለኝ። ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት ትመስላችኋል? አይናፋር፣ ሃይማኖተኛ፣ የዋ፣ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ፣ ባሏን የምታከብር ገራገር የቤት እመቤት አይነት ትመስላለች። ምንድነው ድራፍት የምትጠጣው? ወተት አትጠጣም? ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል? ደላላ ነሽ? ወጣቶችን በሊቢያ ትልኪያለሽ? ቀዝቃዛ ሞይቶ አትጠጭም? አሺሽ ይገኝባታል ብትፈተሽ። ዲክርታ ስንት ነው የምትሸጪው? ምን አይነት ሴት ትመስላችኋል? ማፊያ እኮ ነች ልጅቷ። ምን ማለት ነው? ምን አይነት ሴት ትመስላችኋለች ማለት ነው? ፖሊስ መጥራት ያለብን ነው የሚመስለኝ እኔ። በተለይ ብቻዋን የምትጠጣ ከሆነ ጓደኞቿን ለምን ገደለቻቸው? ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም እኔ ከሷ ጋር። ግን ሰላማዊ ሰው ትመስለኛለች፣ ጥሩ ሴት ትመስለኛለች። መብቷ ነው መጠጣት ሲጀምር። እና ፋሚሊም የዲቤክ ሀሳብ ላይ እንዴት ተስማማላችሁ? አንዳንድ ጊዜ ያው የሚጠጡ ሴቶች አሉ፣ ያው ወንዶችም ስለሚጠጡ የስጋዊ ነገር ስለሆነ ብዙም የሚያስጨንቅ ነገር አይደለም። ግን
እንደዚህ የተንዛለለች ምናምን ነገር ጭፈራ ቤት መሸታ ቤት ምናምን እያመሸች ምናምን ነገር ከሆነ እሱ ሪስክ አለው። ግን አሁን አንዳንዴ ምግብ ስታዙም ነው ማወራረጃ ሲንግል ምናምን ትላላችሁ እና በምን ተወስዱታላችሁ እናንተ? አሁን ጨዋናት ሲንግል ምናምን ድራፍት የምትጠጣ ሴት ወይስ እንዴት ነው? እስቲ አስተያየት ጻፉልኝ፣ ኮሜንት አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ። እንግዲህ ፋሚሊ ዛሬው ቪዲዮአችን ይሄን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በባበረ ቪዲዮ እስክመለስ ድረስ አሁንም በድጋሚ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ይመቻችሁ። ባባይ